ሰላም እንዴት ናችሁ? በክፍል 12 የምናየው how to set orders የሚለው ነው። ኦርደሮችን እንዴት እናስቀምጣለን? ኦርደር ቤዚካሊ የምንጠቀማቸው instant execution execution by limit by limit ባለፈው አይታችሁት ከሆነ ሜታ ትሬደር ላይ ከዚህ በፊት የነበረውን ቪዲዮ መለስ ብላችሁ እዛ ላይ ያለ ሴል ሊሚት ባይ ስቶፕ እና ሴል ስቶፕ የሚባላሉ ልክ ሜታ ትሬደር ላይ ከመግዛት ከመሸጣችሁ በፊት የትኛውን ሂደት ነው የምትፈልጉት ይላቸዋል። ኢንስታንት ኤክስኪዩሽን የምትመርጡ ከሆነ አናላይሲሳችሁን ስትሰሩ እዚሁ አሁን ዋጋው ያለበት ሁኔታ ላይ እንደሚጨምር ወይም ደግሞ የሚሸጡት ከሆነ ሴል የምትሉት ከሆነ እንደሚቀንስ ይቀንሳል ብላችሁ ካሰባችሁ ሴል ትሉታላችሁ ወይም ደግሞ ባይ ትሉታላችሁ። ወዲያውኑ ማርኬቱ ባለበት ቦታ እዚሁ ጋር ሆነ 1.27479 እዚሁ ላይ ባለበት እንድትገዙት እንዲገዛላችሁ ማርኬቱ የምትፈልጉ ከሆነ ኢንስታንት ኤክስኪዩሽን ላይ ነው የምታደርጉት እንቅስቃሴው ማለት ነው። ኦፕሽኑን ኢንስታንት ኤክስኪዩሽን ላይ ታደርጉታላችሁ። ሎት ሳይዝ ስንት እንደምታስገቡ ለማወቅ ያው ምን ያህል ነው ሪስክ የምታደርጉት ስቶፕ ሎዛችሁ እዚህ ጋር ነው የሚለው ነገር ይወስናል። ፕሮፊታችሁ የትም ሊሆን ይችላል። ምክንያቱም ቀደም ባየነው መሰረት እያንዳንዱ $2 ተንቀሳቅሶ የሚሄድ ከሆነ ማለትም እንዳሰባችሁት የሚሄድ ከሆነ በዛ ሉት ሳይዝ እያንዳንዱ እንቅስቃሴ $2.4 ተንቀሳቅሶ በስተመጨረሻ ሪስክ ካደረጋችሁት $25 ያንን 3 እጥፍ ይሰጣቸዋል። ያ ማለት በስተመጨረሻ እንዳሰባችሁት ከሄደላችሁ ማርኬቱ $75 ታገኛላችሁ። እንደምታስቡት ሳይድ ቢቀርና ብትከስሩ ደግሞ $25 ሉዝ ታደርጋላችሁ ማለት ነው። ኢንስታንት ኤክስኪዩሽን እዚሁ ባለበት ዋጋ እንዲገዛላችሁ ስትፈልጉ ነው ማርኬቱን። ነገር ግን እናንተ ለምሳሌ ጧት ላይ ቻርት ያያያችሁ ስራ ረፍዶባቸዋል ወይም ደግሞ የሆነ ቦታ ልትሄዱ አስባችሁ እዚህ ጋር ዋጋ እንደሚጨምር አስባችኋል። ታስተነሱ ማርኬቱ የነበረው እዚህ ጋር ነው ወይ ከሰዓት ላይ እዚህ ጋር ሲደርስ ሊጨምር እንደሆነ አስባችሁ ስለዚህ ኢንስታንት ኤክስኪዩሽን የምታደርጉ ከሆነ እዚያውን ከረንትሊ ማርኬቱ ባለው ዋጋ ነው ሊገዛላችሁ የሚችለው። ስለዚህ ሜታ ትሬደር ላይ ትሄዱና ባይ ስቶፕ የሚለውን ኦፕሽን ትመርጣላችሁ። ባይ ስቶፕ የሚለውን ኦፕሽን ስትመርጡ ፕራይስ አስገቡ ይላል። ፕራይስ ማለት እናንተ ባይ ስቶፕ ማለት እናንተ ዋጋው ጨምሮ የሆነ ቦታ ላይ ሲደርስ እንዲገዛልኝ ይፈልጋለሁ ይላል። ስለዚህ የቱ ጋር ይላችኋል። የቱ ጋር ሲላችሁ ብዙ ጊዜ ይሄ መስመር ከፈለጋችሁ ታሰምሩበታላችሁ። መስመሩን ብታጠፉትም በሲልቨር ከለር መልኩ እዚህ ጋር ያሳያችኋል። ወይም ደግሞ እዚህ ጋር በቀይና በአረንጓዴ መሃል ያለው እዚህ ጋር እንዲገዛላችሁ እንዲሸጥላችሁ የምትፈልጉበት ዋጋ ነው። እሱን ዋጋ ፕራይስ የምትለው የሜታ ትሬደር ፕራይስ ማስቀመጫለች እሷን ታስገቧታላችሁ። ከዚያ በመቀጠል ስቶፕ ሎሳችሁ የት ጋር ነው ይላችኋል። ስቶፕ ሎሳችሁ ይሄ ነው 1.27 በቀይ ያሳያችሁ። ፕሮፊታችሁ ቴክ ፕሮፊታችሁ የት ጋር ሲደርስ ልሽጥላችሁ ወይም እንቅስቃሴው የት ጋር ሲደርስ ይቆም ሲላችሁ እዚህ ጋር ባረንጓዴ እንደምታዩት 1.279 ያለ ያን ቁጥር ቴክ ፕሮፊት ላይ ታስገቡታላችሁ። ሉት ሳይዛችሁ እንዴት ነው ካልኩሌት የምታደርጉት? ከዚህ በፊት ባየነው ቪዲዮ ላይ እንዳለው ማለት ነው። አንደኛ ምን ያህል ሪስክ ለማድረግ አስባችኋል፣ ሁለተኛ ሪስክ ያደረጋችሁት ፒፕ ምን ያህል ነው የሚለውን ነገር ይወስናል ማለት ነው ሉት ሳይዝን ለማስላት። ይሄ ባይ ስቶፕ ይባላል። በተቃራኒው ደግሞ ዋጋ ወርዶ እዚህ ጋር ሲደርስ ይቀንሳል ብላችሁ የምታስቡ ከሆነ ወይም ይሄ ወረደ ማለት የዶላር ዋጋ ጨመረ ማለት ነው። የዶላር ዋጋ ይጨምራል ብላችሁ የምታስቡ ከሆነና እዚህ ጋር ሲደርስ ሴል ማለት የምትፈልጉ ከሆነ ሴል ስቶፕ ታስቀምጣላችሁ። ባይ ስቶፕ ላይ የተነጋገር ነገር የሱን ተቃራኒ እዚህ ላይ ማድረግ ማለት ነው። ከዚያ በተረፈ ግን አሁን ደግሞ ዋጋው ሲወርድ እዚህ ጋር ሲደርስ ይጨምራል ብላችሁ የምታስቡ ከሆነ አሁን ሴል ስቶፕ እናደርጋለን ተባለው እዚህ ጋር ዋጋው ከደረሰ በኋላ በዛው ይወርዳል ብላችሁ የምታስቡ ሲሆን ነው። ነገር ግን
ይሄ ዋጋ ቀንሶ እዚህ ጋር ሲደርስ ለምሳሌ እዚህ ጋር ሲደርስ ይጨምራል ብላችሁ አስባችሁ ከሆነ እና በቦታው በሰዓቱ መገኘት ሳትችሉ እዚህ ጋር ሲደርስልኝ ወታችሁም ቢሆን እንዲገዛላችሁ የምትፈልጉ ከሆነ ምንድነው የምታደርጉት ባይ ሊሚት የምትለው ነው የምታስቀምጡት ማለት ነው። ባይ ሊሚት ባይ ስቶፕ የሚሆነው በዛ ዋጋው የሚቀጥል ከሆነ ነው። ባይ ሊሚት የሚሆነው ግን ዋጋው ወርዶ እዚህ ጋር ሲደርስ ምን የሚል ከሆነ መልሶ ይጨምራል ብላችሁ የምታስቡ ከሆነ ነው። እዚህ ጋር ያለው ለምሳሌ እዚህ ጋር እስኪደርስ ድረስ ይጨምራል ብላችሁ የምታስቡ ከሆነ በዛ ብሎ ይቀጥላል የምታስቡ ከሆነ ባይ ስቶፕ ነው የምታስቀምጡት። ወርዶ ግን እዚህ ጋር ደርሶ ሲመለስ ይጨምራል ብላችሁ የምታስቡ ከሆነ ባይ ሊሚት ነው የምታስቀምጡት። the same thing እዚህ ጋር ምንድነው የዋጋው እንቅስቃሴ ሄዶ እዚህ ጋር ሲደርስ ጨምሮ እዚህ ጋር ሲደርስ ይቀንሳል ብላችሁ የምታስቡ ከሆነ ሴል ሊሚት ነው የምታስቀምጡት። ወደ ላይ ጨምሮ ይመለሳል ወደ ታች የምትለው ከሆነ ማለት ነው። ስለዚህ ሴል ስቶፕ መቼ ነው ደግሞ የምታስቀምጡት? በዚህ ተቃራኒ ወደ ታች ወልዶ በዛው የሚቀጥል ከሆነ ማለት ነው። ወልዶ በዛው የሚቀጥል ከሆነ ሴል ስቶፕ ነው የምታስቀምጡት። ወጥቶ ደግሞ ይወርዳል ብላችሁ የምታስቡ ከሆነ ሴል ሊሚት ነው የምታስቀምጡት። ስለዚህ ይሄን ይመስላል የኦርደር ሴት አደራረግ ይሄን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ